አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ 1 በረመዳን ወር ዑምራ ማድረግ ከምን ጋር እኩል ምንዳ ወይም አጅር ያስገኛል? ሀ ከ100 ሰደቃ ጋር፣ ለ ከሱና ሐጅ ጋር፣ አምሮሃ ከነብዩ ሰለላሁ ዐለይሂ ወሰለም ጋር እንደተደረገ ሐጅ። ትክክለኛው መልስ አምሮሃ ከነብዩ ሰለላሁ ዐለይሂ ወሰለም ጋር እንደተደረገ ሐጅ። ጥያቄ 2 የረመዳን ጾም በቁርአን ውስጥ ግዴታ መሆኑ የተደነገገው በየትኛው ሱራ ነው? ሀ በሱረቱል በቀራ፣ ለ በሱረቱል ኒሳ፣ አምሮሃ በሱረቱል ማኢዳ። ትክክለኛው መልስ ሀ በሱረቱል በቀራ። ጥያቄ 3 ነብዩ ሰለላሁ ዐለይሂ ወሰለም ጾምን በምን በማፍጠር ይጀምሩ ነበር? ሀ በውሃ ብቻ፣ ለ በጥሬ ተምር ወይም ሩጠብ፣ አምሮሃ በወተት። ትክክለኛው መልስ ለ በጥሬ ተምር። ጥያቄ 4 አንድ ጾመኛ ሰው ሆን ብሎ እያወቀ ቢያስታውክ ጾሙ ምን ይሆናል? ሀ ይበላሻል፣ ቀዳ ማውጣት አለበት፣ ለ አይበላሽም፣ አምሮሃ ሰደቃ መስጠት ብቻ ይበቃዋል። ትክክለኛው መልስ ሀ ይበላሻል ወይም ቀዳ ማውጣት አለበት። ጥያቄ 5 በረመዳን ወር ውስጥ የጀነት በሮች ይከፈታሉ፣ የጀሃነም በሮች ደግሞ ይዘጋሉ። የጀነት ደጃፎች ስንት ናቸው? ሀ 7፣ ለ 12፣ አምሮሃ 8። ትክክለኛው መልስ አምሮሃ 8። ጥያቄ 6 በረመዳን ጾም ግዴታ ያልሆነበት ሰው የትኛው ነው? ሀ ሀብታም ሰው፣ ለ አእምሮ የተገታ ወይም እብድ ሰው፣ አምሮሃ ስራ የሚሰራ ሰው። ትክክለኛው መልስ ለአእምሮ የተገታ ወይም እብድ ሰው። ጥያቄ 7 ባቡ ረያን የተሰኘው የጀነት በር ለማን የተዘጋጀ ነው? ሀ ለጾመኞች ብቻ፣ ለ ለሰማዕታት ወይም ሸሂዶች፣ አምሮሃ ዘካ ለሚሰጡ ሰዎች። ትክክለኛው መልስ ሀ ለጾመኞች ብቻ። ጥያቄ 8 ከረመዳን ወር በኋላ ወዲያውኑ የሚመጣው ወር ስሙ ማን ይባላል? ሀ ረቢኡል አወል፣ ለ ሸዋል፣ አምሮሃ ዙልቃኢዳ። ትክክለኛው መልስ ለሸዋል። ጥያቄ 9 በረመዳን ወር ታላቁ ፈትሑ መካ ወይም የመካ መከፈት የተከናወነው በስንተኛው ዓመተ ሂጅራ ነው? ሀ በሁለተኛው ዓመት፣ ለ በአምስተኛው ዓመት፣ አምሮሃ በስምንተኛው ዓመት። ትክክለኛው መልስ አምሮሃ በስምንተኛው ዓመት። ጥያቄ 10 ጾመኛ ሰው ሱሁር ሳይበላ ቢጾም ጾሙ ምን ይሆናል? ሀ ጾሙ ይበቃል ወይም አይበላሽም፣ ለ ጾሙ ተቀባይነት የለውም፣ አምሮሃ ቀዳ ማውጣት አለበት። ትክክለኛው መልስ ሀ ጾሙ ይበቃል ወይም አይበላሽም። የተከበራችሁ ወንድም እህቶች ከ10 ስንት ጥያቄዎች እንደመለሳችሁ ኮሜንት ላይ ጻፉልን።